ይስጥልኝ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። የዛሬ ሆቢዝ ኦማኒ እስቲ ስራ ጊዜ ነው። ያው እንደዚህ እያደረገ ስንዴ ዱቄት ኦማኒ ውስጥ ያላችሁ ያው አሰራሩም አይከብድ ከለመድ ነው። እስክንለምድ ግን ያቃጥላል። ከለመዱ ደግሞ ቀላል ነው። እዚህ ጋር ውሃ አለ። ያው ውሃው ያቀዘቅዘናል ልጆችንም። ያው እስክንለምድ እኔም ተቸግሬ ነበር። ከለመድኩ በኋላ ቀላል ላይላው ትንሽ ማንሳት አለብን ለምን እንዳይወጥርብን። አሁን እዚህ ያደረገ እናወጣለን። እንደምታዩት በጣም ቀጭን ነው። እዚህ ጋር እና ኢትዮጵያ ላይ የለም። በእርግጥ የዚህ ሀገር ያው እንጀራቸው ስለሆኑ መጋገር አንዳንዴ ማጥዋት ይፈልጋሉ። በተለይ የሚፈለገው ረመዳን ላይ ነው። ረመዳን በብዛት ጾሙም ስለሚሆን ይመስለኛል። አላውቅም። ብዙ ነው የሚጋገረው እኛ ቤት እና እንደዚህ እያደረገን ቁርሳችን እየሰራን ነው ዛሬ። አብረን እንስራ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ አሳድጉ። ዩቱብ ነገር ስገባ መስራት ፈልጋለሁ። በጣም በጥሩ ነው መስራት የሚፈልገው በደረጃ ሁኔታ ምናምን እዚያ ካሳደጋቸው እዛ ደግሞ ለመስራት አይከብደንም። አሳድጉ። የሚለቃቸው ቪዲዮች ሁሉ ላይክ አድርጉልኝ እዩ እና አይታችሁ ላይክ አድርጉ፣ ሰብስክራይብ ጨምራችሁ ለጓደኞቹ ሼር አድርጉ። አመሰግናለሁ ለምታደርጉት ሁሉ። አሳድጉ። ውስጤ እየፈለገ መስራት ፈልጋለሁ እያልኩ ሁሌ አስባለሁ፣ ግን አልተሳካልኝም። ይሄ አሁን ጀምሬያለሁ እና የጀመርኩትን ደግሞ ማቋረጥ አልፈልግም። እግዚአብሔር ይረዳኛል አምናለሁ። እሱ መልካም አምላክ ነው። እንግዲህ ያው እንጀራችን እየደረሰ ነው። ወጥ ብቻ አልተሰራም። ሻሂ ነው እንግዲህ የዚህ እንጀራ ወጡ ሻሂ ነው። ሻሂ በወተት እዚህ ጋር እያፈላው ነው። እዚህ እያደረጋችሁ ግግር ስታደርጉ ይጣፍጣል። በረግጥ ሆኑ ይጣፍጣል። ያው ወፍ እንዲያገሩ ትባለች እንደሚባለው እኛም እንዲህ ነገራቸው መሆን አይደብም። በጣም አመሰግነው። ያ ዛሬ ቁርስ ነው የቀረው። ተጋብዛችኋል። እኔ አቅፋለሁ ለምሳሌ አይበቃኝም። ስለማይበቃኝ አጥፍ ነው የሚያደርገው። ትንሽ ነው አቅፋለሁ እና ቶሎ ነው የሚጨርሰው። በነገራችን ላይ ፍጥነት ይኖራል። ለምን እንደ እንጀራ አይደለም። ፈግናችሁ ምናምን አትፋርቀ እዚህ እንደቆማችሁ በደቂቃ ውስጥ ብዙ ነው የሚጋገር። እኔ እግዚአብሔር ይመስገን ከለመድኩ በኋላ ትንሽ ደቂቃ ሳልቆይ ነው የምጨርሰው። በጣም ደስ ይላል። ያው ሁሉ እግዚአብሔር ሲረዳን እናደርገን። የሚያስፈልገው ዱቄትና ጨው ነው። ብዙ ሰው ያውቃል። ኦማን ውስጥ ብዙ ቤት እናቶች ቤት ነው በተለይ የሚጋጠመው፣ ወጣቶች ቤት አይደለም። ነገር እናቶች ቤት ትንሽ ሰዎች ይወዳሉ። ወጣቶች ሲሆኑ ብዙ ታውቃላቸው። ኦማን ውስጥ ቤቶች ከውጭ ማለት ነው። እና አመሰግናቸዋለሁ ስለተከታተላቸው። የዚህ ጋር ሻይ በወተት አፍልቻለሁ። የምንች መገልበጥ ነው የሚቀረኝ። እኔ ቁርሴን ጨርሻለሁ። መልካም ነገር ናቸው።